ምስጋናና አድናቆት ሲበዛ ፍሩ፣ ሲጨበጨብላችሁ ፍሩ። አብዛኛው ጊዜ መንፈስ ቅዱስ አብሮት ያለ ሰው አይጨበጨብለትም። እሱ ሊያጨበጭብልህ ስለሚፈልግ የሚያጨበጭቡልህን ሁሉ ያስቆማቸዋል። ሰዎች አብዝተው ማሞጋገስ ሲጀምሩ ወደ ጓዳ ግቡ። የቱ ጋር ነው የሳትኩት እግዚአብሔር ሆይ በሉ። አድናቆት ሲበዛ ሳባ ከኢትዮጵያ ድረስ ስጦታ ስታመጣልህ ተጠንቀቅ። እውቀት በዝቶ ጥበብ በዝቶ አንተን ለማየት ሀገር አቋራጭ ሰው ሲመጣ ተጠንቀቅ። ወደ ጓዳ ግባ፣ በርህን ዝጋ። ጌታ ሆይ አብረኸኝ ነህ አለክ? ሰላም ነው ኢየሱስ አለክ? ሃሌሉያ። ከበባው ሲበዛ ደንግጥ፣ መጨብጨቡ ሲበዛ ደንግጥ። እግዚአብሔርን እንዳያስረሳክ። አንተና እግዚአብሔርን ያገናኘው በረሃው ሊሆን ይችላል። መጽሐፍ ቅዱስ ላይ አጋርና እግዚአብሔርን ያስተዋወቀው በረሃው ነው። የአብርሃም ቤት አይደለም፣ የምቾቱ ቦታ አይደለም፣ ምግብና ውሃ የተሟላበት ቦታ አይደለም። አንተና እግዚአብሔርን ያገናኘው በረሃ ነው። አንተና እግዚአብሔርን የሚያለያየው ደግሞ ጭብጨባው እንዳይሆን እግዚአብሔር ይጠብቀን። አንዳንድ ጊዜ በመከራ ውስጥ እግዚአብሔር ድብቅ አርጎ ይዘናል፣ ሰጥቶ ከሚያጣን፣ ባርኮ ከሚያጣን። መከራው ነው። መከራ ስለያዘን ብቻ ነው እግዚአብሔርን አንዳንዶቻችን የምንፈልገው። ገና መከራውን የፈታልን ሰዓት ላይ የለንም። አንዲት እርምጃ መከራውን ከኛ ያነሳ ሰዓት ላይ የለንም። ያጣናል። እግዚአብሔርን እንረሳዋለን፣ እንሮጣለን ወደ ህይወታችን። ለዛ እግዚአብሔር አንዳንድ ጊዜ ጸጥ ይላል። አንቺን ከሚያጣ፣ እኔን ከሚያጣ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ስለዚህ እንጠንቀቅ። ከጅማሬያችን ይልቅ ፍጻሜያችንን በእግዚአብሔር ፊት እንዲያምር በእግዚአብሔር ጓዳ ውስጥ መሰወር ይሁንልን። መንፈስ ቅዱስን መበደል አይሁንልን።